ፍላጎታቸውን፣ ትውልዳቸውን፣ ስራቸውን፣ ዓላማቸውን ጥለው ለወንጌል ከተገዙ በኋላ ዓለም ላይ ከሚያዩት ጫጫታ ከሚመለከቱ ብልጭታ የተነሳ አንድ ቀን ጥያቄ ነው። ለመሆኑ እኛ ሁሉም ጥለን ተከትለን ባለሀብቶች የነበሩ ሀብታቸውን ጥሎ ተከትለዋል። ሹማምንት የነበሩ ሹመታቸውን ጥሎ መጥተዋል። ባለጌጥ የነበሩ ጌጣቸውን ጥሎ መጥተዋል። እኔም ደግሞ እንዳት የነበረ ከዛ በኋላ መለኮታዊ አባት ነ በንፍቅ የተሳባችሁ ሁሉ እኔ ስመጣ የዳግም ምጽአት ስመጣ በ12ቱ ነገደ እስራኤል ላይ ለፍርድ ትቀመጣላችሁ። የመስረጃ ወንበር፣ የንግስና ወንበር፣ የክብር ወንበር፣ የዘላለማዊ ትሕትና ወንበር አገኛላችሁ። እንግዲህ ሰሞኑን ሁላችንም ፍላጎት የሥጋ ፍላጎቱ ይታወቃል። አለባበስ ተጀምሮ ከጫማ ከሚጎረሱ ጉርሷዎች ተጀምሮ ከአኗኗራችን ተጀምሮ ከምናየው ከብዙ ዓለም ላይ ካለ ፍላጎት ከርቁ ቦታ ተነስታችሁ እግዚአብሔር የሚሰጣችሁን ጸጋ የአምላካችሁ መከራውን አስባችሁ የመድኃኒዓለም ክርስቶስ መከራውን አስባችሁ ከእሱ ጋር በመንግስቱ ለመንገስ አሁን የሰብሖ ለእግዚአብሔር ጽቡሐ የተሰጣ ይህ ዝማሬ ኢትዮጵያ የዘመረው በምድር ላይ የመጀመሪያው ከባህር የተሻገረው ሙሴ ከነሰራዊቱ ነው። የመጨረሻውን ዝማሬ ዘመረው ግን ከባህረ ሲኦል የወጣው የሁላችን አባት አዳም እኒህ ሰዓት መድኃኒዓለም ሲያወጣው ዘምሮታል። ምስጋና ለአምላካችን ነው። አሁን ከሚደርስብን መከራ፣ ከሚደርስብን ሐዘን፣ ከሚጋረጥብን የጨለማ ስቃይ ዓለም ከምታመጣብን ብዙ እንቆቅልሽ ለመዳን ለመሻገር ለመውጣት ለመዳን ጫማችን እሱ ነው ብለን ጫማችን አው ቤታችሁን ጥላችሁ የመኖሪያ ቤታችን እሱ ነው ብላችሁ መጣችሁ። በእውነት የዘላለም ጌታችሁ፣ የዘላለም ክብራችሁ፣ የዘላለም ኃይላችሁ መሸጋገሪያ ድልድያችሁ ድልድያችን አምላካችን መድኃኒዓለም ክርስቶስ ነውና ክብርና ምስጋና ለአምላካችን ነው። ከሁሉ ቦታ መጥታችሁ እዚህ ቅዱስ ስፍራ የለሽ ማርያም የለመኑት ልመና ወደሚሰማበት ከዮሐንስ ጋር ያለቀሰችው እንባ እያሰባችሁ ባችሁ አፍሳችሁ ዮሐንስ የእናትነቷን አደራ እንደተቀበለች የእናቱን ቃል ኪዳን ተቀበላችሁ የእጇን ቸርነት ተጎናጽፋችሁ የዓለምን መከራ ተሻግራችሁ ከዲያብሎስ ባርነት ለመውጣት መጣችሁ ሁላችሁ ዛሬ ከስራተ ኃጢአት፣ ዛሬ ከስራተ አበሳ፣ ዛሬ ከስራተ ክህደት፣ ዛሬ ከስራተ መከራ በቸርነት ሁላችሁ ይፍታችሁ። እንግዲህ እዚህ የመጣችሁና የሰገዳችሁ በተለያየ ቦታ ሆነ የአምላካቸውን የመድኃኒዓለም ክርስቶስ መከራ አስበው እናትና ልጁ የተለያዩባት የዛሬዋን ቀን አስበው ልጁ መስቀል ላይ ሲቀር እናቱ ያለቀሰች ወገት የለችውን ለብሰው አስበው በከተማው መካከል አይሁድ ሲደረጉ እናቱ እንባ በጉንጯ እየተጎነጨ ስትሄድ ያላት ልጅ አዝናኝ የሌላ ጎረቤት የማያውቃት ከሰማይ አምላክ ጋር ብቻ የኖረች ምድር የማያውቃት የጨለማው ዓለም የማያውቃት የሰማይ መላእክት የሚያውቋት ከፌዘኞች ጋር ያልተነጋገር ከሰማይ መላእክት ጋር የኖረች አምላኳን ልጅ አድርጋ ያቀረበች ዛሬ ደግሞ በአይሁድ ግንባታ በአይሁድ ሐቀኝነትና ምቀኝነት ልጇን ግድግዷ ያስታል። ጨለማ ሰማይ ከዋክብት ሲረግፉ ጨረቃም ደም ሲሆን መቃብራት ሲከፈቱ ዓለምም ሲፈተት የሰው ልጅ ከዚህ ልቡ ጠንክሮ ዛሬ ሐሰተኛውን ገድል ነው ሲሉ እነሱ ሐሰተኞች ሲሆኑ ታስረው የነበሩ በእውነተኛው አምላክ ደም ሽፍታው ከእስር ሲፈታ ወደ ገነት ማኅተሙን ይዞ ሲገባ ያለቅስ የነበረው የኛ አባት ከነልጆቹ ከባርነት ቤት ወጣበት። የአምላካችንን የመድኃኒዓለም ክርስቶስን እኔን የተከተላችሁ እያለውን ተስፋውን የጠበቀው አዳም የተከተለው በእንባ የተከተለው በለቅሶ የተከተለው በሱባዔ የለመነውን ያገኘበት ነውና እናንተ ልጆቹ እኛ ልጆቹ
የምናገኝበት ነው። አምላካችን ለሁላችን በረከቱን ያድለን። እዚህ ዓመት እዚህ ዕለት ከቅዱሳን ጎን ሳንጠፋ በቸርነት በምሕረት ጠብቆ ያዕቆብ ዘየማንን ወደማያውቃት ከተማ እንዲገባ በደሙ ያሻገር አምላክ እግዚአብሔር እኔንም እናንተንም ከማናውቀው መከራ በቸርነቱ ያሻግረን። የበዛ በደላችን የበዛ ክፋታችን ይቅር ይበለን። የሰከርነውን ስግደት የጾምነውን ጾም ያነባነውን እንባ ስለ እናቱ ስለ ድንግል ማርያም ብሎ ይቀበለን። እዚህ ቅዱስ ስፍራ በቤተ ማርያም መጥተው የተማጸኑ ኦርቶዶክሳውያንን በሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥ ከሀገር ውጭ ሆነው ተመችቷቸው ጊዜ አግኝተው የሰገዱት የዓለም ኑሮ ማርኳቸው ልባቸው እየፈለገ ያጸለዩትን ያሰገዱትን በኃጢአት የወደቁትን በቸርነቱ ይማርልን፣ በቤቱ ያውቃልን። የትንሣኤውን ብርሃን በሰላም ሁላችን ይግለጽልን። ሰላም ዋለና ሰላም አስመ አሁን በሰማያት